አድዋ የደሞልና የሰማዕታት ሲቃ የክህደት መጋረጃና የረሃብ ዘመን። ታሪኩ የሚጀምረው ፈገግታ ሳይሆን በጭጋግ ነው። 1881 ዓመተ ምህረት በውጫሌ ላይ የተፈረመው ውል ጣሊያን በ17ኛው አንቀጽ ላይ በፈጠረችው የትርጉም ተንኮል ኢትዮጵያ የኔ ናት ብላ አወጀች። ይህ የሆነው ሀገሪቱ በታላቁ ረሃብ በ1881 እስከ 1884 አምሳ እናት ለልጇን የምታበላው አጥታ አባቶች የሞቱ ከብቶቻቸውን እየሳሙ ባለቀሱበት መሪር ወቅት ነበር። ጣሊያን ይህንን ድካም እንዳጋጣሚ በመቁጠር የክህደት ሰይፏን መዘዘች። የክተት አዋጁና የእናት ሀገር ጥሪ። በ1888 ዓመተ ምህረት የሚኒሊክ የክተት አዋጅ ሲሰማ ያ በረሃብ የዛለ ገበሬ ከባርነት ሞት ይሻለኛል ብሎ ተነሳ። እናቶች ልጆቻቸውን ሲሰናበቱ ግንባራቸውን እየሳሙ ልጄ ሆይ አጥንትህ ከአድዋ ድንጋይ ጋር ይደባለቅ እንጂ ጀርባህን ለቤትህ አታሳይኝ እያሉ መረቁ። ያ ምርቃት ግን የለቅሶም ነበር። ስንቱ ወጣት እናቱን ለመጨረሻ ጊዜ አቅፎ እንደቀረ ተራራው ብቻ ያውቀዋል። እቴጌ ጣይቱ የውሃ ስልትና የጥማት ሰቆቃ። በመቀሌ ከበባ ወቅት ጦሩ አድዋ ከመድረሱ በፊት ትልቅ ፈተና ገጠመው። ጣሊያኖች በመለኮት ምሽግ ውስጥ ሆነው በመድፉ ሰራዊት ይጨርሱ ጀመር። እዚህ ላይ እቴጌ ጣይቱ የሴትነት ርህራሄያቸው ወደ ጦር መሪነት ለወጡ። ውሃውን ቁረጡት ብለው አዘዙ። የጠላትን የውሃ መስመር ለማስቆረጥ ስንት ጀግና በጥይት ተቆላ። የጠላትን ውሃ ያስቆረጡት ጀግኖች ራሳቸው በጥም የተቃጠሉ ነበር። ጣሊያኖች በጥማት ተንበርክከው እጃቸው ቢሰጡም ኢትዮጵያ ልጆች ግን ደማቸው አስሰው ለድል መሰረት ጣሉ። የካቲት 23 የደም ማዕበልና የገበያሁ ስንብት። ንጋቱ ገና ሳይፈካ የአድዋ ተራራዎች በጭስ ታፈኑ። ፊታውራሪ ገበያሁ አባ ጎራው የጠላትን መትረየስ ሰብሮ ሲገባ ሞትን እንደ ሰርግ ጥሪ ነበር የቆጠረው። በመጨረሻም ጥይቱ ደረቱን ስትበሳው ከፈረሱ ላይ ተዘረረ። ደሙ የአድዋ ድንጋይ ሲቀልመው እኔን ተውኝ፣ ባንዲራዋን እንዳትወርቅ ብቻ ተከላከሉ ብሎ የመጨረሻ ትንፋሹን ተነፈሰ። ቆስለው የወደቁት ጀግኖች ውሃ አጠጡኝ ሳይሉ ሀገሬ ነፃ ወጣች ወይ ብለው የጠየቁ ነፍሳቸውን ትወጣ ነበር። ከ40 ዓመታት በኋላ ዳግም ወራራና የጋዝ መርዝ። የአድዋ ቁስል ካልሻረው ጣሊያን ከ40 ዓመት በኋላ 1935 እንደ አውሮፓውያን አቆጣጠር በዘመናዊ የጦር አውሮፕላኖች ተመልሶ መጣ። በዚህ ጊዜ ግን የጥይት በረዶ ብቻ አልነበረም። ከሰማይ መርዛማ ጋዝ በንጹሃን ላይ ተዘነቡ። ያሳዝናል። አባቶች በአድዋ የጀግንነት የገጠሙት ጠላት ልጆች በሰማይ የሚወርድ መርዝ አይናቸው እያየ ያልቁ ተገደሉ። እናቶች ልጆቻቸውን አቅፈው ቆዳቸው በጋ ሲላጥ፣ ሕፃናት እናቴ ሆይ አይኔ አልበራም እያሉ ሲያልቁ ማየት ድንጋይን ያቀልጣል። ፋሺስት ጣሊያን አድዋን ለመበቀል መላዋን ኢትዮጵያ ወደ እሳት ለወጣት። የድል ፀሐይና የሐዘን ዜማ። ከ5 ዓመታት መሪር ተጋድሎ በኋላ ኢትዮጵያ ዳግም ነፃ ወጣች። ነገር ግን ዋጋው ከባድ ነበር። በአድዋ የወደቁት አባቶች አጥንት በ1935 ወራራ በጋዝ ያልቁት ልጆች ስጋ ምድሪቱ ቀልሟታል። ጦርነቱ ሲያበቃ ሜዳው በጀግኖች አስከሬን ተሞልቶ ነበር። በሺዎች የሚቆጠሩ እናቶች የአድዋን የማይጨውን ተራራ ወጥተው ልጆቻቸውን ሲፈልጉ ድምፃቸው በተራሮች ውስጥ ያስተጋባ ነበር። ስንት እናት ልጄን ይምጡልኝ ያለች የአድዋን ድንጋይ አቀፈች። ድሉ የተገኘው በሳቅ ሳይሆን በጀግኖች ደመና፣ እናቶች እሪታ ነበር። የአድዋን ስናስብ አባቶቻችን በብርሃትና በጽናት እንዳሸነፉ ብቻ ሳይሆን
ምን ሰቆቃ እንደደረሰባቸው ልንረዳ ይገባል። እኛ ወድቀን ሀገር አቆምን፣ እናንተ ቆማችሁ ሀገር አታፍርሱ። የአድዋ ተራሮች ዛሬ ይህንን የሲቃ መልእክት ያስተጋባሉ። የምንረግጠው አፈር የአባቶቻችን ሥጋ፣ የምንጠጣቸው ውሃ የደሞቻችን ደም ነው። አድዋና የማይጨው ነፃነት ማህተም ጥቁር ሕዝብ ኩራትና የኢትዮጵያዊነት የደሙ ናቸው። አመሰግናለሁ። ኢትዮጵያ ለዘላለም